ካርዴ የት ሄደ እያልኩ ነበር። ብር ሞላለሁ ግን ካርድ የለም እና ያልቅብኛል ምንም ነገር ሳልጠቀም ፓኬጅ እያለኝ። እንደኔ ከሆናችሁ እቺን ነገር ሞክሯት። ከዛ በፊት ግን ላይክ ፎሎ እያደረጋችሁ በጣም የምትፈልጓቸውን አገልግሎቶች ሰብስክራይብ ታደርጋላችሁ። በኤስኤምኤስ የሚመጡላችሁ አጭር መልእክቶች። ነገር ግን ምን አገልግሎቶችን ሰብስክራይብ እንዳደረጋችሁ ለማየት ስልካችሁ ላይ ያላግባብ ካርድ የሚቆረጥባችሁ ከሆነ ይሄን ኮድ ተጠቅማችሁ ማስተካከል ትችላላችሁ። ኮከብ 900 አድርጋችሁ ትደውላላችሁ። በመቀጠልም እንደዚህ ሲመጣላችሁ አንድ ቁጥርን ትጫኑና ትልካላችሁ። የዛኔ ስልካችሁ ላይ ካርድ የቆረጠ ያለ ሰርቪስ ካለ እዚህ ላይ ያሳያችኋል ማለት ነው። ይሄኛውንም ሰርቪስ ለማቋረጥ ስትፈልጉ 003 የተጭናችሁ ወደ ኋላ ትመለሱና አንድ ጊዜ 0 ተጭናችሁ ኔክስት ታደርጋላችሁ። የዛኔ 3 ቁጥር ላይ ሁሉንም እንድታጠፉ የሚያስችላችሁን ኮድ ያመጣላችኋል ማለት ነው። በመቀጠልም 3 ቁጥርን ነክታችሁ አንዴ ስትልኩ በአጠቃላይ በዚህ ስልክ ላይ ተመዝግቦ የነበረ ሰርቪስ ካለ በአጠቃላይ ያጠፋላችኋል። ከዛም በኋላ በ900 በዚህ መልኩ አገልግሎቱ እንደተቋረጠ ሜሴጅ ይደርሳችኋል ማለት ነው። ከዚህ በኋላ ምንም አይነት ሰርቪስ ከስልካችሁ ላይ ካርድ አይቆርጥም ማለት ነው። መረጃው ከተመቻችሁ ላይክ እና ፎሎ እንዳይረሳ። ቼክ አድርጉት፣ ይጠቅማችኋል። ይመቻችሁ።